በጣም አመሰግናለሁ አቶ ጌታቸው። እንግዲህ ሰሞኑን አንቱ ለዘለፋ አይመችም። የመዝለፍ ሀሳብ የለኝም፣ የመጠየቅ ብቻ ነው እና ሰሞኑን እንደዚህ መጠየቅ ነበርና ሪስፖንድ ስላደረግ ተከታታዮቻችን ያቀረቧቸውም ለሚያቀርቧቸውም ጥያቄዎች መልስ ልትሰጥ ስለመጣህ በጣም ከልብ የመነጨ ምስጋና ማቅረብ እወዳለሁ። እንኳን መጣህ ጌችላ ነህ ወይ? እንኳን ደህና ቆይ። ያው ባለፈው ይገባሃል ብዬ አምናለሁ። አልቻልንም፣ ግን ብናደርገው ጥሩ ነበረ። አሁን መምጣት ነው ዋናው። ከሚቀር ዘግይቶ ከመደረጉ አሁን መምጣት ነው ዋናው። መጀመሪያ እንደው ወደ ሌሎች ነገሮች ከመሄዳችን በፊት ጤንነትን ደህና ነህ ወይ? ደህና። እሺ፣ አሳሳቢ ምንም ነገር የለም። በቃ የጻፍከውን ይውሰዱ፣ በሶሻል ሚዲያ ላይ የጻፍከውን። እሺ፣ ድካም የሚፈጥረው ነገር አለ ምናምን እንጂ ለክፉ የሚሰጥ ነገር የለብንም። መልካም። እንግዲህ ሰሞኑን የተለያዩ ተከታታዮቻችንን ጥያቄ ጠይቁ ስንል ነበር። በእኛ በኩልም የሰበሰብናቸው ጥያቄዎች አሉ። ስለዚህ እንደው ቶሎ ብለን በርከት ያሉ ጉዳዮችን ለመሸፈንና ክላሪቲ ለመፍጠር ነው ጥረት የምናደርገው። ብዙ ጥያቄ ለመሸፈን እንዲያስችለን እንግዲህ እያንዳንዱን ነገር አጠራ አድርገን እንድናይ ሀሳብ አቅርባለሁኝ። እኔንም ከማቋረጥ እንድትከላከለኝ ብዬ ነው። አጠቃላይ ጥያቄ በማንሳት ልጀምር። እንደው ይሄ ከልብ የሚመነጭ ስልህ በብዙ ሰው የሚጠየቅ አንድ ጥቅል ጥያቄ የተወሰነ ጊዜ ወስደ ሀሳብ እንድታጥበት የምፈልገው ነገር እንደው በቅርብ በወጣ መረጃ ወደ 2 ሚሊዮን ያክል ሰው በረሃብ በከፋ ወደ ማለት የምግብ እጅግ የከፋ እጥረት ባለበት ሁኔታ ውስጥ በሚገኝበት ክልል ውስጥ ሆናችሁ በርካታ መከራ ላይ ያለ ተፈናቃይ እያለ ልጆቻቸውን ልከው ያልተመለሱላቸው ወይ አካላቸው የጎደሉባቸው እና በዚህ ምክንያት በሀዘን ልባቸው የተሰበረ ብዙዎች እያሉ በጦርነት በጣም ብዙ ዋጋ የከፈለ ምናልባት ምንም ብታደርጉለት ይበቃዋል የማይባል ህዝብ ይዛችሁ ምን ሆናችሁ ነው እንደዚህ የሚል ጥያቄ ያላቸው ሰዎች አሉ። ተስፋ መሆን ቢያቅታችሁ እንዴት አለመረበሽ አቃታችሁ? እንደው ምን ነክቷችሁ ነው ለሚሉ ጥያቄዎች ምን ትላችኋለህ? እንደው በጥቅል እንደ አመራር በአጠቃላይ በዛም በዚህም ያሉት አለመረበሽ ነው እንጂ ሁሉን አለመረበሽ እንዴት መረበሽ አቃታችሁ ሳይሆን እንዴት አለመረበሽ እየረበሽን ስለሆነ ብዬ ነው። እሱን ነው ይሰማል። ቀጥል። እሺ፣ ይቅርታ አንድ ጊዜ እንደ አመራር እዚህ ሀገር ከተከፈለ መስዋዕትነት እንደሚያቅሰው እንደዚህ ጉዳይ የሚያሳፍር ነገር አለ ብዬ አላምንም። ዋና ትኩረታችን መሆን የነበረበት ይህን ህዝብ ገብቶበት ካለ ስቃይ መከራ በምን ያክል ፍጥነት እናወጣው፣ ምንስ ማድረግ አለብን የሚል መሆን ነበረበት። ይሄንን ተደጋጋሚ ስላልኩት ምናልባት እንደው የተለመደ ነገር ሊቆጠር ይችላል እንጂ ትግራይ ውስጥ 2 ሚሊዮን በላይ እርዳታ የሚፈልግ ህዝብ አለ የሚለው በጣም ዝቅተኛ ቁጥር ነው። ይሄ ኦልሞስት ለረሃብ የተጠጋ የሚባለው ነው። የተፈናቃይ ቁጥራችን የሚታወቅ ነው። በእንደዚህ አይነት ሁኔታ ውስጥ ሆኖ አሁን ላለው ግርግርና ሁከት፣ አሁን ላለው በዋናነት ወንበር ማዕከል ያደረገ ጭቅጭቅ መዳረግ፣ ወንበሩን ከያዝክ በኋላ በትክክል ይሄን ችግር ትፈታዋለህ ወይ? በትክክልስ ሮድማፕ አለ ወይ? በትክክልስ ይሄን ችግር ይህን ህዝብ ከዚህ ችግር ለማውጣት የሚያስችል አቅም አለ ወይ ብለህ ለመጠየቅ እድሉን ባላገኘበት ሁኔታ ነው የሁሉ መራኮት ያለው። ያሳፍራል ከማለት ውጭ ሌላ የምለው ነገር የለኝም። አንተ ፕሬዚደንት ሆነህ በተመረጥክበት ወቅት የጊዜያዊ አስተዳደሩ ፕሬዚደንት ሆነህ ስትመረጥ በትግራይ ፖለቲካ ውስጥ አዲስ ሀሳብ፣ አዲስ ደም፣ አዲስ ትንፋሽ ሊኖር ነው። የፖለቲካ እንትኑም ምንድን ነው ሂደቱም አዲስ የደም ዝውውር፣ አዲስ የልብ ምት ሊኖረው ነው ብለን ተስፋ ያደረግን ሰዎች ነበረን። አሁን ላይ ግን ጌታቸው አንተና የስራ ባልደረቦችህ ከተስፋችንና ከጥበቃችን ወድቃችኋል ብል እያጋነንኩ አይመስለኝም። እና
ፌል እንዳደረክን ይሰማሃል? እንደው እስቲ እዚህ ላይ ትቀበለዋለህ ወይ አሰስመንቱን? ኦፍ ኮርስ ቀደም ሲል ተናግረሃል እንደዚህ ጉዳይ የሚያሳፍር ነገር የለም ብለህ፣ ግን እስቲ ትንሽ ነገር በልበት። እቀበለዋለሁ አሰስመንቱን። አዲስ ሀሳብ ማምጣት የነበረበት ሰዓት ነው የነበረው። በግሌ ማድረግ የነበረብኝን ሁሉ ሰርቻለሁ ብዬ አላምንም። ግን ከእንትን አንጻር ግን ከአጠቃላይ የለውጥ አቅጣጫ ከመፍጠር አንጻር ግን ፈልገነውም ባይሆን ጭቅጭቆቻችን አብዛኛውን ህዝብ የእኛን ኢሬሌቫንስ እንዲያይ ማድረግ እስከቻለ ድረስ አንኢንቴንድድ ኮንሲኩዌንስ ልትለው ይችላለህ። ስፓርክ ያደረገው ነገር አለ። ከዛ አንጻር የፈጠረው እንቅስቃሴ ያለ ከማለት ውጭ አዲስ ሀሳብ ለማቅረብ አዲስ ሀሳብ እኛ ራሳችን ለማቅረብ ይቅርና አዲስ ሀሳብ ማቅረብ የፈልጉ ሰዎችን አስተናግደን የእነሱን ሀሳብ የራሳችን አድርገን ወስደን ለመንቀሳቀስ ያደረግነው ጥረት እዚህ ግባ የሚባል አይደለም። ሰው አሰስመንቱ ጋር እስማማለሁ ብቻ ሳይሆን በተግባርም በግሌ እዚህ ረገድ ፌል እንዳደረኩ ይሰማኛል። ግን ደግሞ እንዳልኩ ጥፋቶቻችን ብዙ ሰዎች ከኛ መጠበቅ ያለባቸው ነገር ምን ያክል የጠበቁት ነገር ምን ያክል አንሪያሊስቲክ እንደነበረ እንዲያውቁ ከማገዙ አንጻር ሌሎች አማራጮችን እንዲያዩ ሌሎች አካባቢዎችን ዳበስ እንዲያደርጉ እድል የፈቀደ ስለሆነ ለትግራይ ህዝብ አጠቃላይ ከመጻኢ ሁኔታችን አንጻር ጥሩ አጋጣሚ ፈጥሮልታል የሚል እምነት አለኝ። ግን ደግሞ የማጥፋት አቅማችን በጣም ከፍተኛ ነው። አንድ ግለሰብ ትግራይ ውስጥ አሁን የፈጽመው ጥፋት ሊፈጥረው የሚችለው ጉዳት በጣም ከፍተኛ ነው። ዝም ብሎ አንድ ግለሰብ አይደለም። አንድ ቡድን ወይም አንድ ድርጅት ወይም አንድ ማህበር ትግራይ ውስጥ አሁን የፈጽማቸው ጥፋቶች የሚያመጡት ኮንሲኩዌንስ በጣም ከፍተኛ ነው። ከዛ አንጻር ጥንቃቄ ይጠይቃል ብቻ ሳይሆን ያው ይህን አጋጣሚ ተጠቅሞ ኤክስፕሎት ሊያደርግ የሚፈልግ ኃይልም አጋጣሚውን እንዳይጠቀምበት ለማድረግ የሚያስችሉ መዘጋጀቶች ያስፈልጋሉ። ያው እንደ መንግስት እንደ ጊዜያዊ አስተዳደር ሁሉንም አቅም ይዘን ለመስራት ያደረግናቸው ጥረቶች በብዙ መልኩ ውሱንነት ያለባቸው ቢሆንም ሙሉ በሙሉ የባከኑ ናቸው ብለን አናምንም። ስለዚህ በቀረው ጊዜም ቢሆን ይህንን አትሊስት ከቁጥር ውጭ የማይወጣበት ሁኔታ ለመፍጠር የሚያስችል ቢያንስ በግሌም ሌሎች ጓዶቼም ቁርጠኝነት አለን የሚል እምነት አለኝ። በትግራይ ላሉ መገናኛ ብዙኃን መግለጫ ስትሰጥ በጊዜያዊ መንግስቱ ላይ ስለተፈጠሩት እንቅፋቶች በስፋት መናገርህን አይቻለሁ እና እዛ ላይ የተመሰረተ አንድ ጥያቄ ላንሳ። ከዚህ በፊት ኃይለማርያም ደሳለኝ ሰዎች አላሰራሉኝ በሚልበት ወቅት ስልጣኑ በእጁ እያለ ካልሰራበት ተጠያቂው ራሱ ነው የሚል አስተያየት ስትሰጥ አስታውሳለሁ። አብይ አህመድም እንደዚሁ ለሀገሩ ችግሮች ተጠያቂ ህወሓትንና የትግራይ ህዝብን በሚያደርግበት ወቅት የስቴቱን አቅም ይዞ የለ ወይ ለምን ሀገሩን አያረጋጋበትም የሚል አስተያየት ስትሰጥም አስታውሳለሁና አሁን አንተ ያንኑ ምክንያት አንስተህ አላሰራሉኝ ከምትል የጊዜያዊ አስተዳደሩን ስልጣን ለምን አልሰራህበትም ለሚል ጥያቄ ምን ትላለህ? የጊዜያዊ አስተዳደሩ ስልጣን ደብዳቤ መጽሐፍ ላይ ብቻ የተመሰረተ አድርጎ የሚወስድ ሰው ካለ ስህተት ነው። ይሄ የኛ ጊዜያዊ አስተዳደር የተለመደ የመንግስት ስልጣን የተለመደ የመንግስት ባህሪ ያለው አይደለም። በተለይ ከፖስት ጄኖሳይዳል ከሚል ኮንቴክስት ውስጥ ሆነን የተመሰረተ ጊዜያዊ መስተዳድሩ ሲቋቋም ዝም ብሎ በትግራይ ውስጥ ኢንክሉሲቭ እንሆን ስለተባለ ብቻ ሳይሆን እውነትን እናገር ከተባለ በፌዴራል መንግስት ይሁንታ ላይ ተመስርቶ የተፈጸመ አስተዳደር ነው። የፌዴራሉን ለጊዜው ትተን ትግራይ ውስጥ ያለውን እውነታ ግምት ውስጥ ስናስገባ ትግራይ ውስጥ ጥፋት ፈጽመዋል የሚባሉ ሰዎች ወይ የጊዜያዊ መስተዳድሩን ግቦች ከማሳካት አንጻር ብለን ያስቀመጥናቸው ግቦች ከማሳካት አንጻር የሚያደናቅፉ ሰዎች ላይ እርምጃ ልውሰድ የሚል ውሳኔ ፈለግንም አልፈለግንም የችግሩ ፈጣሪ ከሆን ሰዎች የሆን ሰዎች ችግሩ ፈጣሪ የሚባሉ ሰዎችንም የማገድ ስልጣን ጭምር ይዘን ነው ጊዜያዊ መስተዳድሩ የተቋቋመው። አንዳንዴ በስርቆት የጠረጠረ ሰው ወይ የሰላምና መረጋጋት ይሹ ወደ ኋላ የመለሰ ሰው ላይ እርምጃ ወስዳለሁ ብለህ በምታደርገው እንቅስቃሴ ይህንን እርምጃ እንዲወስድ ጥሪ የምታደርገው በዚህ ሂደት ውስጥ
በአንድ ወይም በሌላ መልኩ ሊሳተፍ ከሚችል ሰው ጋር ነው። የፖለቲካ ክራይሲስ ፕሪሲፒቴት በማድረግ ረገድ አስተዋጽኦ አድርገናል የምንባል ሰዎች ይሄንን ለመፍታት የምናደርገው እንቅስቃሴ ዞሮ ዞሮ ውሳኔውን የራሱ የችግሩ አካል የሆኑ ሰዎች እንዲፈጽሙት የምታደርገው ነው። በኔቸሩ የተለያዩ ሰዎች የሚሰባሰቡበት በመሆኑ ብቻ ሳይሆን ትግራይ ውስጥ ያለው ክራይሲስ በዚህ ደረጃ የተረጋጋ ሁኔታ ባልተፈጠረበት ማን ከምን ጋር ተሰልፏል የሚል ጉዳይ ላይ ክላሪቲ ባላገኘንበት የተጀመረ እንቅስቃሴ ነው የነበረው። የስቴት ስልጣን የሚባለው የመንግስት ስልጣን የሚባለው ልክ ኃይለማርያም እና አብይ ነበራቸው ብዬ አስተያየት ከሰጠሁባቸው የስልጣን አይነቶች የተለየ ነው። አንደኛ እንዳልኩ መስራቾቹ የተለያዩ ወገኖች መሆናቸው አንድ ግምት መግባት መቻል አለበት። ከተመሰረተ በኋላ ያው ስራውን ኃላፊነቱን የተረከበው ፕሬዝደንት አትሊስት በደንቡ መሰረት ሙሉ ስልጣን አለ። በደንቡ መሰረት አለ የሚባለውን ስልጣን ኤክሰርሳይዝ ማድረግ ግን ተመራጭም አልነበር። በደንቡ መሰረት ስልጣን ሰጥቶኛልና ሌፍትን ራይት የተወራጨውን በሙሉ ልክ አስገባለሁ ብለህ ግን ልንቀሳቀስም ብትል አይ ልክ ማስገባት ሌላ ነገር ነው። ግን ጊዜያዊ መንግስት መሆን ጊዜያዊ መንግስት መሆን በቃ እንደ ጊዜያዊ መንግስትነቱ በደንቡ ላይ የተሰጡትን ስልጣኖች በህግ ላይ ተመስርቶ ጥቅም ላይ መዋል ማለት ነው። እዛ ላይ አሁን ከፈጠርኳቸው ነው ለምሳሌ ስህተቶች አንዱ ብዬ የማስበው ጊዜያዊ መንግስት ፕሬዝደንት ስትሆን እና ጊዜያዊ መስተዳድሩን ስትመራ መስራት ካለባቸው ነገሮች ውስጥ እኔ ያለሁበት ፓርቲ የፈለገው አይነት ፍላጎት ይኖረው የፓርቲው አይደለም የፓርቲው ፍላጎት እንተውና እኔ ያለሁበት ፓርቲ ውስጥ ሊደርሺፕ ከፍተኛ ሊደርሺፕ ውስጥ ያለነው ሰዎች የፈለገ አይነት የስልጣን ፍላጎት ይኖረን ብዙ ግምት ውስጥ ሳናስገባ ያስቀመጥናቸው ዓላማዎች አሉ። አንደኛ ከጦርነቱ ካስከትሎ እልቂት ጋር በተያያዘ የታዩ ከመፈናቀል ከሉዓላዊነት መከበር ጋር ያሉ ጉዳዮችን መፍታት፣ የማህበራዊ ግልጋሎት ወደ ኖርማል እንዲመለስ ለማድረግ የሚያስችሉ ስራዎች መስራት፣ የፍትህ የጸጥታ ጉዳዮች አድረስ ማድረግ፣ ለዲሞክራሲያዊ ስርዓት ግንባታ መደላደል የሚሆኑ አንዳንድ ጅምር የሪፎርም ስራዎችን መስራት፣ በመጨረሻ የዳግም ግንባታ መሰረት ሊሆኑ የሚችሉ ስራዎች መስራት ብለን ያስቀመጥናቸዋል። እነዚህ ላይ ትኩረት አድርጎ እንደመስራት ጊዜያዊ መስተዳድሩ ከመቋቋሙ በፊት ጦርነቱ ከመጀመሩ በፊት የነበረው መንግስት የሚመራው ኃይል በዚህ ጉዳይ ላይ ሙሉ ኮንትሮል አለኝ ብሎ አምኖ ስህተትም ሆኖ ማለት ነው ይሄ ስህተት ነው ብሎ ሄድ ኦን ከመላተም ይልቅ ነገሮችን ለማቀራረብ የተደረጉ ጥረቶች ስራችንን ከመስራት እንዳልከው ከጊዜያዊ መስተዳድሩ ስራዎች ከመስራት ይልቅ ጊዜያዊ መስተዳድሩን ስለመረዳት እና ለጊዜያዊ መስተዳድሩ የጊዜያዊ መስተዳድሩን ማን ነው የሚቆጣጠረው የሚለውን ነገር ለማስረገጥ የሚያስችሉ ጉንጭ አልፋ ክርክሮች ማድረግ ነው ጊዜያችንን ያሳለፍ ነው። ከዚህ አንጻር እንደኔ እንደ መስተዳድሩ መሪ ያጠፋሁት ብዙ ጥፋት አለ፣ ያባከንኩት ብዙ ጊዜ አለ። እንደ መንግስት ግን መንግስት ኔቸሩን ባይዘው የሚሰሩ ሰዎች አሉ፣ ስራቸውን ለመስራት የሚታትሩ ሰዎች አሉ ጊዜያዊ መስተዳድር ውስጥ። እንደ አጋጣሚ ሆኖ ግን እኔ ያለሁበት ፓርቲ በተለይ ደግሞ ሲኒየር ሊደርሺፑ በወሳኝ መልኩ 5 ሰዎች ብዙ ጊዜያችንን ማን ይሄን ያዝ እገሌ ከያዘው ደግሞ እንዴት እናደናቅፈው በሚል ነው ጊዜያችንን ያባከን ነው። ይህንን ከመፍታት አንጻር የሄድኩበት ርቀት የራሴ የግሌ ያረኩት ጥረት አለ፣ ግን በቂ ነው ብዬ አላምንም። የጥፋቱ አካል ነኝ። አሁን አንተም የጠቀስከው ነገር አለ፣ የፌዴራል መንግስቱ ይሁንታ የሚል ነገር አንስተሃል። በተለያየ መንገድ በውይይት ወቅት ሲነሳ የማየው ነገር አለ። የፕሪቶሪያ ስምምነትን እኔ ሳነበው ግን ይህንን ጊዜያዊ አስተዳደር መመስረት በሁለታችሁ እኩል ስምምነት መፈጠር ያለበት ነው እና የፌዴራሉ ይሁንታ እንደ ብቸኛ ወሳኝ ነገር እየተጠቀሰ ያለው ለምንድን ነው? ብቸኛ ወሳኝ ነገር አይደለም። አሁን የሄድንበት ሂደት የራሱ ችግር ነበረበት። ዝም ብዬ ለማስረዳት ያክል ፕሪቶሪያ ስምምነት ስንሄድ ተኩስ ለማስቆም ሄድ ነው እንጂ የመንግስት ጉዳይ ልንወያይ አይደለም። የመንግስት ጉዳይ ለመወያየት የሄደ ቲም የለም። እንደዛም ሆኖ ግን የተነሳው ጉዳይ ተኩስ ማስቆም አለብን ስለተባለ ተኩስ ለማስቆም በሚደረገው ጥረት ውስጥ ማንኛውንም ውሳኔዎች እንዲወስን ማንዴት ተሰጥቶት ነው የዴሌጌሽኑ የተላከው። የዴሌጌሽኑ መሪ የማንዴቱ ባለቤት ነው። ይሄ ለአሜሪካ መንግስት በተጻፈ ደብዳቤ፣ ለዩኤን በተጻፈ ደብዳቤ የተረጋገጠ ነው። ምክንያቱም በወቅቱ ያ ማንዴት ይኖራቸው ብለው ሴክሬታሪ ብሊንከን ጠይቀው ስለነበረ፣ ምክንያቱም የኢትዮጵያ መንግስት ከዛ በፊት ባደረግናቸው ድርድሮች ማንዴት የሌላቸውን ሰዎች ነው የሚልከው እና ተወያይተ
የተግባባህ ሲመስልህ ወይ ያልተግባባህ ሲመስልህ ያው የሚቀጥለው እንገናኛለን ተባብለው ነው የተለያየው። የሚቀጥለው ስትገናኝ ከተዋጋህ በኋላ ነው እንደገና የምትገናኘው። ሶ አትሊስት ይሄኛውን ተኩስ አቁም ለማረጋገጥ ሄድኳርተርስ ጋር ሄደህ መጠየቅ ሳይጠበቅብህ ሙሉ ስልጣን ይዘህ የምትሄድበት ሁኔታ ይፈጠር ተብሎ ነው ወደዛ ይሄዱ። እዛ ይሄ ነው ተኩስ ለማስቆም ነው። ግን የኢትዮጵያ መንግስት በዛን ሰዓት የበላይነት አለኝ ጦር ሜዳ ውስጥ ብሎ ያምን ስለነበር አንዳንዱ በውሸት ላይ የተመሰረተ ትርክት ነበር። መቀሌ እንዴት ለቃችሁ ወጣችሁ? ብነ ኦባሳንጆ ቢጠይቁን እንዴት ይችላችሁ ከኤርፖርት ወጣችሁ? ምክንያቱም መቀለ ተከባለች የሚል ነገር ነበረ በኢትዮጵያ መንግስት የሚራመድ ነበረው። እሱ እንዳልሆነ አስረድተንም ጭምር ነው። በአንድ ቀን በሁለት ቀን ብዙዎቻችን ልብስም ይዘና ሄድን። አማራጭ ልብስም አልነበረኝ እና ዝማልፋክት ሄደን እሱን ተኩስ አቁም ለመፈራረም ግን ደግሞ ሙሉ ማንዴት ይዘን ኢንፋክት ተኩስ ለማስቆም በምናደርገው ጥረት ውስጥ ዲል አፋራሽ የሚባሉ ነገሮች እንዳይኖሩ ብለን ኢቭን ኤርትራ ሰራዊት አልወጣም ካለ ዲል አፋራሽ እንዳይሆን፣ የምዕራብ ትግራይ ዲል አፋራሽ እንዳይሆን ብለን በሴንትራል ኮማንድ ወስነን ሄድ። ይሄንን ይዘን ከሄድን በኋላ ጉዳዩ ወደ ምን ተቀየረ? አይ እናንተ ስለማትታመኑ ፐርማነንት ሰሴሽን ኦፍ ሆስቲሊቲስ ሊትሬቸር ውስጥ ብዙም የለም ፐርማነንት ሰሴሽን ኦፍ ሆስቲሊቲስ። ስለዚህ ተኩስ አቁም ብቻ ሳይሆን ቋሚ ተኩስ አቁም ነው ማድረግ ያለብን የሚል ይዘው መጡ። የፕሪንሲፕሎች ኢሹ መከራከር ጀመረ። የፕሪንሲፕሎች ኢሹ ምንም የሚያጠያይቁ አይደሉም። አንድ ሰራዊት ይኖረን፣ አንድ ሀገር ይኖረን፣ አንድ ህገ መንግስት እንገዛለን። ብዙ ሳንጨቃጨቅ ምናልባት አንድ ሁለት ቀን በተደረገ ውይይት አለ። ስና አቁም በምንልበት ሰዓት ሌሎች ኢሹዎች ይዘው መጡ። እጅ ስጡ የሚል ነው። ምክንያቱም የእነሱ ኤክስፔክቴሽን የነበረው ከምንድን ነው ከመስቀል በፊት መቀለ እንገባለን የሚል ፉከራ ስለነበረ እየተራዘመ በሄደ ቁጥር እሱ አልሆነም። ጥቅምት 23 በፈረንጆች አቆጣጠር በምንገናኝበት ሰዓትም ቢሆን በተፈለገው ርቅ ፍጥነት ሊሄድ አልቻለም። እጅ ስጡ የሚለው በ24 ሰዓት እጅ ስጡ የሚለው ጥያቄ ወደ 72 ሰዓት ከዛ በእኛ በኩል ኦኬ ዲስአርማመንት የሚባል ነገር እንደሚመጣ ኤክስፔክት ታደርጋለህ። ያ ነገር ከተፈጠረ በኋላ ግን ተኩስ ልናቆም ስለሆነ ሄድ ነው ሌሎች ጉዳዮች በሰዓታቸው ነው መታየት ያለባቸው በሚል ኤክስፔክቴሽን ነው። ዞሮ ዞሮ ተኩስ መቆም ስለነበረበት በእኛ በኩል ሙሉ እምነት ተኩስ ማስቆም ስለነበረ 10 ቀን ከወሰደ ውይይት በኋላ መቀለ በፌደራል ትተዳደራለች፣ ትግራይ በኢንተሪም አድሚኒስትሬሽን ትተዳደራለች ወዘተ ነው የሚለው። ከእጅ መስጠት ወደ ኢንተሪም አድሚኒስትሬሽን የሄድንበት ርቀት ራሱ እንደ ፕሮግረስ ነው መቆጠር ያለበት። ምክንያቱም እጅ ስጡ ነው ሲባል ነው። ሁለት አልስማማ ያለኝ ነገር መሰለ ጌታቸው። ሙሉ ማንዴት እንደነበራችሁ ገልጸህልኛል። ሙሉ ማንዴቱ አሁን በመንግስት ጉዳዮችን መወያየትም የሚጨምር ነው። ሙሉ ማንዴት ተኩስ ለማቆም ከሆነ አንድ የተገለጸ ዓላማ ነበረው ማለት ነው። እሱን ይሄ ሙሉ ማንዴት መኖሩና ተኩስ ለማቆም ብቻ መሄድ የሚታረቀው እንዴት ነው? ያ ሙሉ ማንዴት ማለት ምን ማለት ነው? ከተኩስ ማቆም ውጭ ያለ ተኩስ ለማስቆም የሚያስችሉ ሁሉንም እርምጃዎች፣ ሁሉንም ጉዳዮች ለመወሰን ነው። ምክንያቱም ምንም ይሁን ምን የሚጠየቀውን ሁሉ በመፈጸም ምን ሊያነሱ እንደሚችሉ አንቲሲፔት ያደረግናቸው ነገሮች አሉ አስቀድመን ማለት ነው። ይህን ሊሉ ይችላሉ፣ ዲዲአር ሊሉ ይችላሉ፣ ወዘተ የሚባሉ ነገሮች ያነሳናቸው ነበሩ። ግን ተኩስ ለማስቆም እስከወሰነ እስካስቻለ ድረስ ሁሉ ነው። በዚህ ሰዓት ውስጥ የመንግስት ጉዳይ አይደለም ልንወያይ ይሄድ ነው። ፖለቲካል ጉዳይ ባይዞ ዲስከስ አላለም። ምንም ያነሳነው ፖለቲካል ዲስከሽን የለም። በመጨረሻ ወረቀቱ ማለት ተደራድረን ፕሮባብሊ 9ኛው 8ኛው ቀን ላይ የነ ኡሁሩም አስተዋጽኦ አርፎበት ትንሽ ፕራይቬት ሁሉም አይነት ከኢትዮጵያ መንግስትም ወክለው የመጡት የተለያየ ኢንትረስት ያላቸው ናቸው። አንዱ በኃይል በመከላከያ እርዳታ የተያዘ የሚለውን መሬት ማቆየት ይፈልጋል። አንዱ ሌላ ለየት ያለ ዓላማ ያለው አለ። ስለዚህ ይህንን ከማጥበብ አንጻር እስኪ ጠበብ ያለ ግሩፕ ዲስከስ እናድርግ ተብሎ ወደ ተኩስ አቁሙ ፈጥኖ ለመምጣት በተለይ አሜሪካኖቹ እና ፕሬዚደንት ኬንያታ በዚህ ጉዳይ ላይ ሙሉ ተጽዕኖ ማድረግ ስለጀመሩ ኦባሳንጆ ለምሳሌ ስለ ቢያፈራ ነበር የሚያወሩት። በቃ እጅ መስጠት እኮ የዓለም መጨረሻ አይደለም ነበር የሚሉን። ዓላማው እሱ ነው የነበረው። በዚህ አንጻር ተኩስ የማስቆም ግዴታ በጣም ከፍተኛ የተወሰበሰበ ዲማንድ መሬት ላይ ነበረ። ያ ከሰራዊታችን የመዋጋት አቅም ጋር የሚያያዝ ነገር አይደለም። ከሰራዊታችን ጀግንነት ጋር የሚያያዝ ነገር አይደለም። በዛን ሰዓት እንደ ፖለቲካል ሊደርሺፕ አሁንም ቢሆን የምጸጸትበት መስራት የነበረብንን የቤት ስራ ባለመስራታችን ምክንያት የተፈጠሩ ሁኔታዎች ነበሩ። በብዙ መልኩ
ሰራዊታችን ከዛ በፊት ነው አካባቢ ከስምምነቱ በነበረበት በፊት ሙሉ ነው አቅም ወይስ በኋላ? ቢኖረው ሁሉን ነገር ጨርሶት ነበር። ኖ ስምምነቱ በመደረግ ሂደት እኮ በጦርነት መሀል ያለን እኮ ነው። መቀሌ ለመግባት በሚደረግ የኢትዮጵያ መንግስት መቀሌ ኦልሞስት ከብቤ ያለው ባለበት ሰዓት የኛ ሰራዊት ግን ኮረምና አደዳሩ አካባቢ ይዋጋ በነበረበት ሰዓት ነው እኛ እኮ ድርድር እያደረግን ያለ ነው። ከዛ በኋላ የተለወጡ ሁኔታዎች አሉ። በመጀመሪያ 2 ቀን ማለቅ የነበረበት እስከ 10 ቀን ድረስ ተገፋ። መጨረሻ የግድ ኖ ማተር ዋት የቀረቡት ነገሮች ምንም ይሁኑ ምን ተኩስ የማቆም ስምምነቱን ፈርምና ሊትራሊ ማለት ማንዴት አለ እንዳልኩ ማንዴት ለሁሉም ነው የተሰጠን። ግን ደግሞ ከመሬት ለሁሉም ስትል ተኩስ ለማስቆም ተኩስ ለማስቆም የሚያስችሉ ሁሉንም ነገሮች የመስራት ነው። እዚህ ውስጥ አሁን ተኩስ ለማስቆም መሳሪያ አስረክባለሁ ብትል አስረክብ ብትባል እሺ አስረክባለሁ ትላለህ። ሂደት እኮ አለው ገብቶሃል። ይሄን ሂደት ተኩስ ለማስቆም እንጠቀምባት ነው። አይ መሳሪያማ አላስረክብም ብለህ መንግስትም አላስረክብም ብለህ ልትሟገት አትችልም። ምክንያቱም መንግስትነት ዘ ፈርስት ፕሌስ ጦርነቱ የተነሳው መንግስት ያስባለህ ምርጫ ህገ ወጥ ነው ባለ መንግስት ነው። ስለዚህ የመጀመሪያው ዙር ላይ ተስማማ ነው። የመጀመሪያው ዙር ላይ በአንድ ህገ መንግስት ለመመራት በአንድ ሰራዊት ለመመራት በሚል ፕሪንሲፕልስ የመጀመሪያው ነው 2ኛው ቀን ድረስ ተስማማ። ይሄን ከተስማማው በኋላ አይ ሰራዊቴን አቆያለሁ መንግስቴን አቆያለሁ የሚል ሙግት አክትሟል እኮ እዛ ላይ ነው የከተመው። ኦኬ ወደ እነሱ ጉዳዮች እንመጣለን። አሁን እጅ መስጠት ነበር በብልጽግና በኩል የሚጠየቀው የበላይነት ነበረን ብለው ያምኑ ነበር ብለኸኛል። ከትግራይ ደግሞ እናንተ ስትሄዱ ማንኛውም ነገር ቢጠየቅ ዲል አፋራሽ እንዳይሆን ተስማምተን ነበር ማለት ከእጅ መስጠት በመለስ ማንኛውንም ነገር ለመቀበል ነው ዝግጁ የነበር ነው የምትለኝ። በዛ ሁኔታ ላይ ነበር ሰራዊቱ ማለት ነው? አልነበረም። ሰራዊቱ እኮ አሁን አንድ ነገር ልንገርህ፣ በሙሉ ግንባሮች ሰራዊታችን በሙሉ ጀግንነት የተዋጋ ነው። ግን የሎጂስቲክስ አቅሞቻችን እስከምን ድረስ መሄድ ይችላሉ ማለት እዚህ ዝርዝር ውስጥ መግባት የሚያስፈልግ አይደለም። አንዳንድ ቦታዎች እኮ ዩዥዋሊ ልናቀርብለት የሚገባ ሎጂስቲክስ ስንቅ፣ ትጥቅ ሊሆን ይችላል ባለመኖሩ ምክንያት በድንጋይም ጭምር ተዋግቶ ጠላት ያሸንፍበታል። ሊትራሊ በድንጋይ ነው፣ ሊትራሊ በሳንጃ ነው። በእንደዚህ አይነት ሁኔታ ውስጥ እንዲቀጥል የተደረገበት ሁኔታ ነበር። ይሄንን አሰስ አድርገን ይሄን ነው አሰስ አድርገን በምንበት ሰዓት ድርድሩ ባይዘው ከሰኔ 6 ሰኔ 7 አካባቢ እኮ ጅቡቲ ላይ ድርድር አድርገን ነበር። ነሐሴ ጳጉሜ 2014 ላይም ጅቡቲ ላይ ድርድር አድርገን ነበር። እነዚህ ነገሮች እንትን እያሉ ሲሄዱ ሰራዊቱ እስከ መጨረሻው እየተዋጋ ግን የማይተካቸው ነገሮች አሉ፣ የማይሟላቸው ነገሮች አሉ። የጠላት እንቅስቃሴ ከሁሉም አቅጣጫ ሊኖር የሚችል ሬዚስታንስ ክራሽ ለማድረግ ያልተጠቀሙበት የመሳሪያ አይነት ያልተጠቀሙበት የሰው ኃይል አይነት የለም። በእንደዚህ አይነት ሁኔታ ውስጥ ተኩስ መቆም እንዳለበት ተስማምተን ሄደን ለምሳሌ ተኩስ ለማስቆም በእኛ በኩል የኤርትራ ሰራዊት ይወጣ ብለን ዲማንድ እናደርጋለን። አይወጣም ካሉ እንግዲህ አፋራሽ አይሆን ብለናል። ለምሳሌ ይሄ አሁን በሴንትራል ኮማንድ ደረጃ የተስማማ ነው ነገር ነው። ውሉን ለመፈረም የኤርትራ ሰራዊት አለመውጣቱን እንደ አፋራሽ አንውሰድ የሚል ስምምነት ተደርሷል ነው የምትል። አሁን ከገባኝ በትክክል ወደ ሌሎች ነገሮችም እንድንሻገር ብዬ ነው። በትክክል ከገባኝ እኛ እንዳመራር 7 ሰዎች ይሄን ወስነን እንሄድ ነው የምልህ። እሺ ሰራዊት አያውቀው የስራ አስፈጻሚ ይሄን ፈርሟል ነው የምትለኝ። ግን አሁን ከገባኝ እጅ መስጠት የሚቻልበት ሁኔታ ቀልብሰን ጊዜያዊ አስተዳደር የሚኖርበት ሁኔታ መፍጠራችን ራሱ እንደ ድል መታየት አለበት ነው እያልከኝ ያልኸው? በትክክል ገብቶኛል። ትልቅ ድል ነው ማለት ከዚህ ስጡ ባይዘው ፕሪቶሪያ ብዙ ሰው ስለማያነበው ነው እንጂ ቴዲ ኢቭን ፈርመን ነው የመጣው ስምምነት እኮ የመቀለ ከተማ የጸጥታና የአስተዳደር ጉዳዮች በፌደራል መንግስት ስር ነው ይላል። እሱን ስታነሳ ይገርመኛል። በነገራችን ላይ እኔ ደግሞ የፕሪቶሪያን ስምምነት ሳነበው በመቀለ ከተማ ፌዴራል ኦቶሪቲን ለመመለስ የፌዴራል ኢንስቲቱሽንስን ለመቆጣጠር ነው ሰራዊቱ መግባት እንዳለበት የሚገባኝ። በፕሪቶሪያ ስምምነት መሰረት የመቀለ ከተማን አስተዳደር መቆጣጠርን በተመለከተ የፕሪቶሪያ ስምምነት ላይ አላገኘውም። እኔ እሱ ልንገርህ አስተዳደሩን አይደለም ኖ ጸጥታውን ነው የምልህ። ጸጥታውን የፌዴራል ይቆጣጠራል ነው
ነው ፌደራል ኦቶሪቲ ይመልሳል ነው የሚለው ስምምነቱ። እኔ ጋር ያለው የፕሪቶሪያ ስምምነት ቨርዥን በመቀለ ከተማ ፌደራል ኦቶሪቲን እንደሚመልስ ካለበት አክሱም ኖ አይ እኔ ፈረምኩትን ፌደራል ኦቶሪቲን አክሱም ይመልሳል። ተከዜ ግድብን ይመልሳል። አፄ ዮሐንስ ቤተ መንግስትን ይመልሳል። ፌደራል ኦቶሪቲ ማለት እኮ የፌደራል ተቋማት ፕሬዘንስ ይኖረዋል ነው። ኢንፋክት ጀነራል ታደሰ እንትኑ ሲገቡ ናይሮቢ ከመጣ በኋላ ፕሮሰሱን ልንገርህና መጨረሻ ሰዓት ነው taking into account the security situation on the ground የሚል በእጅ ነው እኔ ያስገባሁት። ማለት ያመጡት ስምምነት ላይ ነው ኦባሳንጆ ባሉበት ነው ዲስአርማመንት ግን taking into account the security situation on the ground የሚል አረፍተ ፍሬዝ በእጅ ነው ያስገባሁት። ተስማሙ። በዛ ምክንያት ነው ወደ ሌላ ድርድር ውስጥ መግባት ይቻላል። ዲዲአርን በተመለከተ ነው አይደል? እሱ taking the security into account የሚለው ኤግዛክትሊ። ኦኬ እኔ አሁን በተለያየ ጊዜ ስለምታነሳው እንደ ካቢያት ነው ያስገባሁት። እኔ ስምምነቱን ሳነባው ፕሬዘንስ ይላል። ልክ ነው፣ ግን የፌዴራል መንግስት ፕሬዘንስ በህገ መንግስቱ ውስጥ ትግራይ እስካለች ድረስ የፌዴራል ኃይሎች ፕሬዘንስ በአንድም በሌላ መንገድ መኖሩ አይቀርም። ምንድን ነው አዲሱ የመቀለን አስተዳደር የመቀለን ጸጥታ ኢንተሪም አድሚኒስትሬሽን ሲሆን ባይ ዘ ዌይ ኋላ በተደረጉ ድርድሮች ተቀይሮ ነው እንጂ ኢንተሪም አድሚኒስትሬሽን ሲሆን እኮ ክልሎች ያላቸው ስልጣን የለውም ማለት ነው። ኢንተሪም አድሚኒስትሬሽን ክሷልን የትልቁ ችግር ኢንተሪም አድሚኒስትሬሽን እኮ ከክልል የተለመደ ስልጣን በታች የሆነ ስልጣን ይዘህ ነው የምትገባው። በእኛ ኬዝ ጂኦግራፊካሊም ጭምር ከነበለት እስከ ሸራሮ ኋላ በተደረገ ድርድር ነው የፌዴራል መንግስቱም የለቀቀው እንጂ ጊዜያዊ መስተዳድሩን እኮ ስናቋቁም ከነበለት እስከ ሸራሮ ባለው ኦልሞስት ከሽንኮ ማጆ እስከ አላማጣ ባለው ኤሪያም እንደዚሁ የፌዴራል ሰራዊት ነበር የሚቆጣጠረው። እያልኩ ያለሁት ራሱ ጊዜያዊ መስተዳድሩ ከመጀመሪያው እጅ ስጡ ጥያቄ ትንሽ ፈርዘር ፕሮግሬስ ያሳየ ነው እንጂ ለትግራይ ህዝብ የሚመጥነው የትግራይ ህዝብ ትግል የሚመጥነው እሱ ነው ማለት ነው። ለትግራይ ህዝብ የተሟላ የሰልፍ ዲተርሚኔሽን ራይቱን ነው ማረጋገጥ ያለበት። እሱን አልጨረስንም፣ እሱን መጨረስ አለበት። ኦኬ የፕሪቶሪያ ስምምነት ከህገ መንግስቱ ጋር በተጣጣመ መልኩ እንዲተረጎም ነው የሚለው አይደለም። ስለዚህ ጊዜያዊ አስተዳደር በህገ መንግስቱ መሰረት እንዴት እንደሚታወቅ እኔ አላውቅም፣ ግን በህገ መንግስቱ መሰረት ይተገበራል ከተባለ መንፈሱ በክልሉ ፌዴራል ኦቶሪቲ እንደሚከበር ሁሉ የፌዴራል መንግስቱም የክልሉን ሪጂናል የሆኑ አድሚኒስትሬሽንስ ማለት ሪጂናል የሆኑት ፋንክሽንስ እንዲቀበል ግዴታ እንዳለበት ነው አንደርስታንድ ማድረገው። ትክክል አይደለም? እሱ አይደለም። እሱ አንድ ነገር ነው፣ ግን ደግሞ ጊዜያዊ አስተዳደሩ በሁለቱ ፓርቲዎች ስምምነት ይቋቋማል ነው የሚለው። ቴክኒካሊ ብልጽግናና ህወሓት በሚያደርጉት ስምምነት ይደረጋል ማለት ነው። ስለዚህ መንግስታቸውንም ከዛ በኋላ በተደረጉት ውይይቶች ለምሳሌ ብልጽግና ሌላ ሰው የማስገባት ፍላጎት የለውም፣ በራሳቸው ጊዜ ግን ኢንክሉሲቭ አድርጉት የሚል ያው ይሁንታ ከፌዴራል መንግስቱ ያ ይሁንታ መጨረሻ ምን ላይ እንዳደረሰን ያው ዲስከስ ግን ሌሎች ነክሰን ይዘን ልንከራከርባቸው የሚገቡ ጉዳዮችንም ጭምር አባንደን አድርገን ይሄኛው በጣም ኢንታይስ አድርጎን በደንብ ማርኮን ብዙ ነገር የገባንበት ሁኔታ ፈጥሯል። ግን ክልሉ ፌዴራል ጋር ለማስታረቅ በሚል አይደለም። ክልሉ የፌዴራል ስርዓትን ጥሶ ምርጫ ስላደረገ ጦርነት ስላነሳ ወደ ኖርማል እስኪመለስ ድረስ በጊዜያዊ አስተዳደር ይቆያል ነው የሚለው ህገ መንግስታዊ መሰረቱ። ሌላ ዝርዝር ውስጥ ሳንገባ ማለት ወደ አንቀጽ ሙግት ልገባ አልፈልግም። እኔ የፌዴራል መንግስት የካቢኔ አባል በነበርኩበት ጊዜ ወጣ አዋጅ አለ። ኢንፋክት ከዛ በፊት ወጣ አዋጅ አለ። በክልሎች ጣልቃ ገብነት ማድረግ ያስፈልጋል ሆኖ ሲገኝ ህገ መንግስታዊ ስርዓት ሲጣስ ፌዴራል መንግስት ጊዜያዊ አስተዳደር የሚያቋቋምበት ሁኔታ ያስቀምጣል። ያን መሰረት አድርጎ የወጣ አዋጅ አለ። ያንን አዋጅ ኢንቮክ አድርገው ነው መጨረሻ በደንብ መሰረት ሚኒስትሮች ምክር ቤት ያወጣው እንትኑን ያቋቋሙ። እሱ ህገ መንግስታዊ መሰረቱ አዋጅ አለ። ህገ መንግስቱን መሰረት አድርጎ በኢህአዴግ መንግስት የወጣ አዋጅ አለ። አብይ ጋር ተደጋጋሚ ይገናኙ ነበር። ተስፋ አድርገው ነበረ እሳቸው ፕሬዚደንት እንደሚሆኑ። ስለዚህ በዚህ መልኩ ቶሎ ፈጥነን የምንጨርሰው የሚል ነገር ነበራቸው። እኔ ፕሬዚደንት እንደማልሆንም አውቅ ነበረ። አምስታችንም መሆን የለብንም የሚል አቋም ነበር። ምክንያቱም ጠቅላይ ሚኒስትሩ ከመጀመሪያው ነግረውናል። ስራ አስፈጻሚ ውስጥ ያላቸው ሰዎች ባትገቡ ብሎናል። በቴበር ያ የተፈጠረው ሂደት ሲያደር ቢያንስ አንድ ጥያቄ ምን አቀረብኩ እኔ ፕሬዚደንት ተብዬ ከተመረጥኩ በኋላ
እሳቸው ጠቅላይ ሚኒስትሩ ይቀበላል አይቀበልም የሚለው አጠያያቂ ስለነበረ ዶክተር ደብረጽዮን ወደ ጠቅላይ ሚኒስትሩ ሰዎች ደውለው ጌታቸው እንደማትቀበሉት እናውቃለን፣ ተመርጧል፣ ግን አማራጭም አዘጋጅተናል ብሎ ነገሯቸው። ሶ ኢሚዲየትሊ እኔ ደወልልኝ ነበር። በጣም ትንሽ ዲፕረስድ ነበርኩ፣ ምክንያቱም ተቀባይነት እንደማያገኝ አውቅ ነበረ። ግምቴ እሱ ነው። ተደጋጋሚ ደውሉ ስለነበረ ምን ብሎ ነገሩኝ? አይ ጠቅላይ ሚኒስትሩ እየደወሉልህ ነው አንሳ ብለው የጠቅላይ ሚኒስትሩ ሰዎች ነገሩኝ። ሳይ ምንድን ነው ሹመት ያዳብር ተቋርጠሃል ጌታቸው። በጣም በጣም ከባድ ነው ያደረገው የውይይታችንን ቴምፖ ድራሹን ያጠፋው የዛሬ ኔትወርክ መቆራረጥ ጊዜያችንንም በጣም በላ። ትልቅ ይቅርታ እንጠይቃለን። እንግዲህ በእኛ በኩል አይ ቲንክ የሚሰማችሁ ይመስለኛል። ሰው እንደገና ለመግባት እየሞከረ ይመስለኛል። ስለዚህ እሱን እየተጠባበቅን ላይክ አድርጉ፣ ሁላችሁም ሰብስክራይብ አድርጉ። መልሶ ሲታይ ምን እንደሚመስል ማሰብ ይከብዳል፣ ግን ምንም ማድረግ አይቻልም። ይሄ ነው ያለው ሁኔታ። እሺ እንግዲህ በኔትወርኩ በዛኛው ስላልተሳካልን በስልክ ልንቀጥለው ነው። አይ ቲንክ ሚሻል ይመስለኛል እሱ። እሺ እያነሳሁ የነበረው ጥያቄ ከአንድ ተከታታያችን ከኖርዝ ካሮላይና የተነሳ ጥያቄ ነው እና አሁን ህዝብ እየሰበሰባችሁ ነው፣ አንተም ከተለያዩ የህብረተሰብ ክፍሎች ጋር እየተገናኘህ ነው። አክቹዋሊ ምንድን ነው ማድረግ የምትፈልገው? ህዝብ እየሰባሰባችሁ ያላችሁት ለምንድን ነው? ለምን ግብ ነው? አንድ ሁለተኛ ደግሞ ቀይ መስመርህ ምንድን ነው? ከአብይም ይምጣ ከፓርቲ ውስጥ ያሉ ሰዎችም ይምጣ በአንተ ዘንድ ጨርሶ የማይታለፍ የምትለው ቀይ መስመር ምንድን ነው የሚል ጥያቄ አለ። ስለዚህ እስቲ ሁለቱን እንመልስ። መጀመሪያ ለምንድን ነው እየሰባሰባችሁ ያላችሁት? ህዝብ እየሰበሰብን ያለ ነው ከምናምን ስራ ላይ ከመስራት ስራ ላይ ከማሳለፍ ይልቅ ሄሎ ይሰማኛል። ጊዜያችንን በርስ በጭቅጭቅ በጉንጫ አልፋ ጭቅጭቅ ነው ያሳለፍነው። ኢንፋክት በህወሓት የበላይ አመራር በተለይ የበላይ አመራር የሚባለው ውስጥ ሌላ ትርጉም አይሰጠውም። ከወንበርና ከወንበር ጋር በተያያዘ የነበረው ጭቅጭቅ የትግራይን ህዝብ ዋነኛ አጀንዳዎቹ እንዲርቅ አድርገውታል። ጭራሽ ተገልብጦ እንዲጨነቅ ብዙ ጣጣ ውስጥ እንዲገባ ያደረጉት ነገሮች ናቸው። ጊዜያዊ መስተዳድሩ እውነት ለመናገር ቢሳካለት አምስቱም ዓላማዎቹን ያስቀመጣቸው በተለይ ከተፈናቃዮች መመለስ ከትግራይ ሉዓላዊ ግዛት መረጋገጥ ጋር የያዙ ስራዎችን መስራት የነበረበት ጊዜ በጣም ዘግይቷል ብቻ ሳይሆን ሌሎች ከነ ብዙ ችግራቸውም ልትታገሳቸው የምትችላቸው ናቸው። እነዚህን ግን መታገስ የምትችላቸው አይነት ችግሮች አይደሉም። ይህንን ለመፈጸም አመራሩ ወደ አንድ የሚችልበት ወደ አንድ መሰብሰብ የሚችል ጊዜያዊ መስተዳደር አለ። ያ ጊዜያዊ መስተዳደር ከነ ብዙ ድክመቱ ስራው መስራት መቻል አለበት። ስራው መስራት ካለበት አንድ ሳምንት የሚቀረው 2 ወር አመት የህዝቡን አንድነት ለመነሳሳት የሚያስችሉ የህዝቡን አንድነት ማረጋገጥ የሚያስችሉ አጀንዳዎች ዙሪያ ማሰባሰብ አለበት። ከነዚህ አጀንዳዎች መካከል ጊዜያዊ መንግስቱ መስራት ያለባቸው ብለን ያስቀመጥናቸው ግቦች በሚመለከት የቋሚ ማለት የረባ ግንዛቤም ስለሌለ በዚህ ዙሪያ ሰውን በማነሳሳት ሁሉም አቅማችንን በዚህ ዙሪያ እናደርግ። ይህን ለማድረግ ደግሞ ተወደደም ተጠላም የፕሪቶሪያ ስምምነት በተሟላ መልኩ መረጋገጥ መቻል አለበት። ስለዚህ የፕሪቶሪያ ስምምነትን ከማረጋገጥ አንጻር የሚታዩ እንቅፋቶችን በጋራ መመከት አለብን የሚል መልእክት ለማስተላለፍ ነው። ይህን መልእክት ይዘን ቢያንስ በአዲሱ ዓመት ወደ ሙሉ ስራ መንገባበት ሁኔታ ለመፍጠር በማሰብ ነው ይህን መድረኮች ያዘጋጀ ነው። መድረኮቹ
ስብሰባዎች ሊጠራ ነው። ስብሰባዎች ሲጠሩ አቀባበሎች ይኖራሉ። ትንሽ መንዛዛት የበዛባቸው እንደሆኑ ይገባኛል። ግን በወሳኝ መልኩ በየአካባቢው በተለይ በዞን ከተሞች እና ተለቅ ባለ ከተሞች ይህንን ነገር በማድረግ የትግራይን ህዝብ ቀልብ ወደዚህ አጀንዳ ለመሳብ እና በዛ ላይ ተመስርቶ ግዴታችን ለመውጣት አብዛኛው እንደሰኩርበት ጉራ መንቸረቸርበት ሳይሆን አልሰራንም። ለዚህ ተጠያቂዎች ነን። ግን ደግሞ ባለችው ጊዜ ለመስራት ዝግጁ ነን ብለን የምናቀርብበት መድረክ ነው። ከዛ ውጭ የተለየ ዓላማ የነበረው መድረክ አለ። ፖፑሊስት እየሆንክ ነው፣ የአብይን መንገድ እየተከተልክ ነው የሚሉህን ሰዎች ምን ትላቸዋል? ህዝብ ሳገኝ እኔ ህዝብ ማግኘት አለብኝ። ከድሮም ህዝብ አገኝ ነበረ። ህዝብ ሳገኝ ከአብይ ጋር የሚያመሳስሉ ነገሮች ካሉ እንግዲህ ያው ምንም ማድረግ አልችልም። እኔ ትግራይን ህዝብ ማግኘት የመጀመሪያ ጉዳይ አይደለም። የመጀመሪያ ሰው አይደለሁም። ከዛ በፊት ሰዎች ትግራይን ስለማግኘት ጥረት ያደርጉ ነበረ። እንግዲህ አብይን እንዳልመስል ተብሎ ጥፋቶችን አምኜ ለማካካስ የሚያስችል ቃል የምገባበት መድረክ ምሽሽ አይመስለኝም። አይ ዶንት ኖ ንጽጽሩ ከየት እንደመጣ አላውቅም። አይ በየቦታው ሲጻፍ ስላየሁት ነው ያነሳሁት። ክላሪፋይ መደረግ ስለሆነ የዛሬ ግቡ ማለት መሆን እኮ 1 ዓመት ከ6 ወር አሳለፍኩ። አባከምኩ። እንደዛ ቢሆን ቀደም ብዬ ጀምረው ነበረ። ያኔ ከነ እንትን ያለው ማለት ነው ከነ ግርማ ሞገሴ ያኔ ለማካካስ ነው ጥረት ያደርጋል። ያኔ ለምንድን ነበረ አንዳንድ ሰዎች ከህዝብ ጋር ለመገናኘት ምክረ ሀሳብ ቀርበውለት ሪጀክት አድርጎት ነበረ። አሁን እያደረገ ያለው ጀስት ድጋፍ ለማሰባሰብ ነው የሚሉ ሰዎች አሉ። ያኔ ያላረከው ለምን ነበር? ያኔ እውነት ለመናገር ያረኩት በቲፒኤልኤፍ አመራር ዘንድ ወደ አንድ ዓላማ መጥተን ቢያንስ ኃላፊነታችንን ተቀብለን ይሄ ህዝብ ጣጣ ውስጥ በማስገባት ረገድ ያለንን ኃላፊነት ወስደን ለመካስ የሚያስችል መተባበር ያስፈልገናል የሚል እምነት ነበር። እንዳልኩ የጊዜያዊ መንግስቱ ብቻ ሳይሆን ፖስት ጽንተት ትግራይ አሁን ባለው ሁኔታ ከአውዳሚ ጦርነት በኋላ የነበረችው ትግራይ ያለውን አስተሳሰብ ባንድ ለማሰባሰብ የሚያስችሉ ሁሉም አይነት ክራይሲሱን ማኔጅ ለማድረግ የሚያስችሉ የኃይል ማሰባሰቦች ውስጥ ህወሓት እንደ አንድ ትልቅ ፓርቲ ሌሎች ኃይሎችን መሰባሰብ መቻል አለባቸው። የህወሓት አመራር በዚህ ረገድ ይህን ጉዳይ ተረድቶ ወደ መናጨት ሳንገባ ህዝቡን እንደገና ወደ ሌላ ጣጣ ውስጥ ማስገባት ሳይኖርብን ተባብረን እንሰራለን የሚል እምነት ነበረኝ። እዛ ውስጥ የኔ ሚሊዮን ድክመቶች ሊኖሩ ይችላሉ። ግን የህወሓት በተለይ ከፍተኛው አመራር ስራ አስፈጻሚ የሚባለው ተመልሶ ወደ ስልጣን ከመመለስ ውጭ ሌላ አጀንዳ እንደሌለው በተግባር ያረጋገጠበት ጊዜ ነበረ። እሱን እንዳባከንኩት ነው የምቆጥረው። ቀደም ብዬ መውሰድ የነበረብኝ እርምጃዎች ስል ወደ ህዝቡ መውረድ በዚህ ደረጃ አስፈላጊ ከሆነ ስራ አልቻልኩም እና ልልቀቅ ማለት የሚቻል ነበር። የራሱ ኮምፕሊኬሽኖች አሉት። ግን ከዚያ አንፃር አሁን ያው እንደሚባለው በተር ልሳን ነበር ነው። አሁንም የምትህ ፕሮሚስ ላይ ተመስርቶ የህዝብ ድጋፍ ለማሰባሰብ ሳይሆን ቢያንስ ይነስም ይብዛም አሁን እየታየ ያለው አተካሮ ወደ አንድ የሚሰባሰብበትና የትግራይ ህዝብ አጀንዳም የትግራይ ህዝብ ቀልብም በአንድ አጀንዳ ዙሪያ የሚመጣበት ሁኔታ ከመፍጠር አንፃር ነው። የማለት መድረኮቹን ሁሉ እየመሯቸው ነው ማለት አይቻልም። አንዳንዱ ኤክስፔክቴሽን የተለያየ ሊሆን ይችላል። አንዳንዱ ዋትን መጥረግ የሚፈልግ ሊኖር ይችላል። አንዳንዱ ወዘተ። ግን እሱ አይደለም አሁን ለእኔ ማተር የሚያደርገው። የትግራይ ህዝብ ነው መቅደም ያለበት። የትግራይ ህዝብ የሚገባውን ሰላም ማረጋገጥ መቻል አለብን። የትግራይ ህዝብ ተመልሶ ወደ ግጭት የማይገባበት ሁኔታ መፍጠር መቻል አለብን። ከምንም ነገር በላይ ግን ያልፈጸምናቸውን ስራዎች ለመፈጸም ጊዜ ለማካካስ መሯሯጥ መቻል አለብን። እስካሁን ድረስ ያለውን ጊዜ እስካሁን ድረስ ባለው ሁኔታ በዚህ ደረጃ ቅድም የገለጽከው በአስተዳደር ውስጥ ባላችሁ የህወሓት አባላትም ሆነ በጊዜ አስተዳደር የባከነውን ጊዜ በተመለከተ አንስተሃልና ህዝቡ ከዚህ በኋላ ለምን እምነት ሊጥልባችሁ ይችላል ወይም ይገባል? እስካሁን የባከነው ጊዜ ቀጥሎስ እንደማይባክል ምን አሹራንስ አለው? ምን ትላለህ? ምንም አሹራንስ ሊኖረው አይችልም። ህዝቡ በሙሉ አቅም የእኛን ቶፈንቶ የሚሰማበት ጊዜ እንዳበቃ ማየት መቻል አለበት፣ ማመን መቻል አለበት። ሰው የሚመዝነን በፈጸምነው ልክ መሆን መቻል አለበት። እኔ እንደማስበው ያው ኃላፊነት ሆኖብኝ ዝም ብዬ ጥዬው ልሄድ አልችልም። የሚቀልህ የሚረከብ
ሰው አሁን እንደሚባለው እኔ የተሻልኩ ስራ እሰራለሁ የሚል ወገን ካለ ለምሳሌ ጉባኤ አድርጌያለሁ የሚል ቡድን አለ። ለኔ የሚገባው ይላል የሚገባኝ ብሎ ካመነ ከባለድርሻ አካላት ጋር ተወያይቶ መረከብ ይችል ለኔ ግልግል ነው። እነማን ናቸው? ማን ናቸው ባለድርሻ አካላት? የፌዴራል መንግስት ማለት ነው። የፌዴራል መንግስት ሆነ ሌላ ነገር እኮ የለውም። ኢንተርናሽናል ኮሚኒቲው አጋዥ ሚና ነው ያለው እንጂ ከማን ጋር ትደራደራለህ? ስለዚህ አሁን አንተ በትግራይ ጊዜ አስተዳደር ሆነህ እየቀጠልክ ያለኸው የፌዴራል መንግስቱ አይቻልም ስላላለ ብቻ ነው ማለት ነው? አይደለም። እኔ እኮ የህወሓት ወኪል ነኝ። ገባኝ። እነሱ ጉባኤ አካሄድኩ የሚለው ቡድን በቃ ውክልናዬን አንስቻለሁ እያለ ነው። ውክልናው ያን ውክልና አሁን እሱ አንስቻለሁ። ያው እኔ ራሴ ውክልና ያልሰጠሁት ጉባኤ ፌዴራል መንግስቱ ደግሞ የሚለውን እንሰማለን። ስለዚህ ያው የሆነው ጥግ ይዞ እኮ የሆነ ሰው የሆነ ነገር ማለት ይችላል። አሁን ለጊዜው የትግራይ ህዝብ አጀንዳ ኢንተሪም አድሚኒስትሬሽን አትሊስት ሹመቱ ይነስም ይብዛም በጠቅላይ ሚኒስትሩ የተሰጠ ስለሆነ ሰው የጠቅላይ ሚኒስትሩ ጋር ሄደ ይህን ወረቀት ቀየርና ገሌ በሚባል ሰው ተካለን መባል መቻል አለበት። ያ ሲደረግ ይሄ ለተፈጥሮ መብት የተፈጥሮ መብት ነው ብዬ የማገጥበት ምክንያት የተሰጠ ነው ወይ? ቅድም አንስቼው ነበር። የተሰጠ ነው፣ በአብይ የተሰጠ ነው ይሄ ሹመት። እኔ ስምምነቱን የምረዳው ሁለታችሁ የተጻፈው በአብይ ነው። ኦኬ፣ የእሱን የስምምነት አካል ገለጠ ሊባል ይችላል። ለዛ ነው ኦሪጂናል ሲን አለ። ከመጀመሪያው ሂደቱ ፖለቲካል ቤሲሱ የዚህ ስምምነት የዚህ የኔ ሹመት ፖለቲካል ቤሲሱ ፕሪቶሪያ ነው። ህግ ቤሲስ ግን ያስፈልገዋል። አፍሪካ ህብረት ቻርተር ሊያቋቁም አይችልም። መቼስ በሁለታችን ነው ህገ መንግስት እንቀበላለን ብለህ እስከገባን ድረስ ምን ቻርተር ሊያደርግ ይችላል? የአፍሪካ ህብረት የፈለግ ባም ነው አዲስ አበባ ካለው መንግስት እምነት ውጭ በፍጹም ሊፈጽም አይችልም። ይህን ለምን ራሳችን እንደምንሸውድ ነው የማይገባኝ። አይደለም እኔ ለምሳሌ አብይ የሆነ ሰው ፕሮፖዝ ቢያደርግና ህወሓት ባይቀበለው ወይም በትግራይ በኩል ያለው ኃይል ባይቀበለው ሊሾም ይችላል። ያ ሰው ባይቀበለው ህወሓት ባይቀበለው ሊሾም አይችልም። ድርድር እኮ ነው የሚደረገው። ተመልሶ ተደራደር እኮ ነው እያልኩ ያለው። ጠቅላይ ሚኒስትሩ የሆነ ሰው ይሹም አይደለም። ክፍሌ እርገቱ የሚባል ሰው መደወልኝ አልቀበለውም እኔ እንዴ እያልኩ ያለሁት ወደ ድርድሩ ማዕቀፍ እንመለስ ነው። እሺ፣ ወደ ድርድሩ ማዕቀፍ ስንመለስ ለምሳሌ ይሄ የሚገባኛል የሚል ወገን አሁን የምደራደርበት ተፈናቃዮች ስለመመለስ ሉዓላዊ ግዛት ስለመመለስ ነው። አሁን የምደራደረው እንደው ከዛ ስልጣን ይገባኛል የሚል ወገን ካለ ግን ሄዶ አዲስ አበባ ተደራድሮ ለእኛ ነው የሚገባው የተሻለ